በዓለም አቀፍ የፊልም ታሪክ ውስጥ $1.26 ቢሊዮን ገቢ በማስገባት በታሪክ ከከፍተኞቹ ተርታ የተሰለፈው ቢዩቲ ኤንድ ዘ ቢስት የተሰኘውን ፊልም ይዘንላችሁ መጥተናል። አብዛኞቻችን በልጅነታችን እንደሰማነው ቀለል ያለ ልጆች ተረት ይመስለናል። ነገር ግን በ2017 በኤማ ዋትሰንና በዳን ስቲቨንስ የተሰራው ይህን የሰዎቹ ሊቭ አክሽን ድንቅ ፊልም በጥልቀት ስንመረምረው ከጀርባ ያለው ታሪክ የልጆች ጨዋታ አይደለም። ከጀርባ ያለው ታሪክ የልጆች ጨዋታ እንዳልሆነ እንረዳለን። ይህ ፊልም ስለ ሰው ልጅ ስለ ንቦና፣ ስለ ስልጣንና ንጉሳውያን ኩራት፣ ስለ ማህበረሰብ ተጽዕኖ እና ከሁሉም በላይ ደግሞ እውነተኛ ውበትና አራዊትነት በሰዎች የውስጥ ማንነት ውስጥ እንዴት ይኖራል የሚለውን ጥያቄ በጥበብ ይመልሳል። ሰላም ጤና ይስጥልኝ፣ እንዴት ናችሁልኝ? እንኳን ወደ ቻናሌ በደህና መጣችሁ። ዛሬ የቢዩቲ ኤንድ ቢስት ፊልምን በጥልቀት ተንትነን ከታሪኩ ጀርባ ያሉትን ሚስጥሮች፣ የገጸ ባህሪያቱን የውስጥ ፍልሚያ እና ያልተነገሩ መልእክቶችን በስፋት እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። በቀደመው ዘመን በፈረንሳይ ላይ እጅግ ውብ እና አስደናቂ የሆነ ቤተ መንግስት ነበረ። በዚያ ቤተ መንግስት ውስጥ የሚኖረው ወጣት ልዑል በሀብት በስልጣንና በውጫዊ ውበት የተካነ ቢሆንም ልቡ ግን በፍጹም በራስ ወዳድነት በትዕቢትና በጨካኝነት የተሞላ ነበር። ከቤተ መንግስቱ ውጪ ስላለ የደሃ ህዝብ ስቃይ አይጨነቅም ነበር። ሰዎችን የሚመዝነውና የሚያከብረው በውጫዊ ውበታቸው ብቻ ነበረ። አንድ ቀን በብርድና በአስፈሪ የዝናብ ሌሊት አሮጊት ለማኝ ወደ ቤተ መንግስቱ ገባች። ከበረዶውና ከዝናቡ እንድትጠለል ፍቃዱ እንዲሆንላት ጠየቀችው። ለሚያደርግላት ደግነትም በስጦታ መልክ አንድ አበባ አቀረበችለት። ልዑሉ ግን አሮጊቷን በንቀት አያት። በአስቀያሚ ገጽታዋና በእርጅናዋ ፌዘባት። ስጦታዋንም ጥሎ ከቤተ መንግስቱ እንድትወጣ አዘዛት። አሮጊቷ ግን ውበት በውስጥ እንጂ በውጭ አይለካም፣ በውጫዊ ገጽታ አትታለል ብላ አስጠነቀቀችው። ልዑሉ ማስጠንቀቂያዋን ንቆ ዳግም ሲያባርራት በድንገት የአሮጊቷ አስቀያሚ ገጽታ ቀልጦ እሷ በፍጹም አሮጊት አልነበረች፣ ታላቅና ኃያል አስማተኛ ነበረች። ልዑሉ የፈጸመው ስህተት ተረድቶ በጉልበቱ ተንበረከከ። ነገር ግን ጊዜው ረፍዶ ነበረ። አስማተኛዋ የልዑሉን የውስጥ አስቀያሚነትና ጭካኔ አይታ ውጫዊ አካሉን ወደ አስፈሪ አራዊት ቀየረ። የቤተ መንግስቱን ቅንጦት በሙሉ በጨለማና በበረዶ ከደነችው። የልዑሉን ኩራትና ጨካኝነት ያልከለከሉትን ስተቱን ያላረሙትን የቤተ መንግስቱን አገልጋዮች በሙሉ ደግሞ ወደ ተራ የቤት ዕቃዎችና ቁሳቁሶች ለወጠቻቸው። በመጨረሻም አስማተኛዋ ከመጥፋቷ በፊት ሁለት ነገሮችን ተወችለት። አስማታዊ መስታወት። ልዑሉ ከቤተ መንግስቱ ውጭ ያለውን ዓለም የሚያይበት አስማታዊ መስታወት ያቺ ሰጥታው የነበረውን ጽጌረዳ እርግማኑ የሚለካበት የጊዜ መቁጠሪያ አድርጋ አስቀምጣለት ትሄዳለች። አስማተኛዋ የጽጌረዳ ቅጠሎች ረግፈው ከማለቃቸው በፊት አራዊቱ ሌላን ሰው ማፍቀር ከተማረና ያ ሌላ ሰው ደግሞ የአራዊቱን ውጭ አስቀያሚነት አልፎ እውነተኛ የውስጥ ማንነቱን ወዶ ፍቅር ከሰጠው እርግማኑ ይፈታል። ይህ ካልሆነ ግን ለዘላለም አራዊት ሆኖ ይቀራል የሚል ጥብቅ እርግማን። በሌላኛው ሲን ከዛ የተረገመ ቤተ መንግስት ራቅ ብሎ በሚገኝ ስፍራ በውጭ ዓለም የምትገኝ አንዲት ትንሽና ጸጥተኛ መንደር ነበረች። በዛች መንደር ውስጥ ቤል የምትባል አእምሮዋ የበሰለ ውብና ለየት ያለች ልጃገረድ ትኖራለች። በዚያ ዘመን ያሉ የመንደሩ ሴቶች የቤት ስራ በመስራትና በማግባት ብቻ ሲወሰኑ፣ ቤል ግን ቀኗን በሙሉ በመጽሐፍት ንባብና በጥልቅ ህልም ታሳልፋለች። መጽሐፍት ወደ ተለያዩ ዓለማት ይወስዷታል። ከተራ የመንደር ህይወት በላይ ትልቅ ነገር እንደምትፈልግ ታምናለች። በመንደሩ ያሉ ሰዎች ግን ሴት ልጅ ማንበብ የለባትም፣ ሐሳብ ታበዛለች እያሉ ይተቿታል። እንደ እብድም ያዩዋታል። የቤል አባት ሞሪስ ይባላል። ሞሪስ ተራ ገበሬ አይደለም። እሱ የተለያየ ፈጠራ ስራዎችን የሚሰራ ባለሙያና ህልመኛ አባት ነው። ከዚህ ቀደም ከባለቤቱ ከቤል እናት ጋር በፓሪስ ይኖሩ ነበረ። ነገር ግን ባለቤቱ በወቅቱ በነበረው ገዳይ ወረርሽኝ በመሞቷ ህፃኗን ቤልን አቅፎ ህይወቱን ሙሉ በሙሉ ለልጁ ሰጥቶ ወደዚህ ትንሽ መንደር መጥቷል። በመንደሩ ላይ ያሉ ሰዎች የሞሪስን የፈጠራ ስራዎች አይረዱለትም።
እብዱ ፈጣሪ እያሉ ያፌዙበታል፣ ያገሉታልም። ቤል ግን አባቷን ከማንም በላይ ታከብረዋለች። በዚህ መሃል ጋስተን የተባለ በመንደሩ ዘንድ የሚወደድ የጦር አበጋዝና አደን አዳኝ የሆነ ወጣት አለ። ጋስተን ውጫዊ ቁመና ያለው ቢሆንም ልክ እንደ አራዊቱ ሁሉ እጅግ ትዕቢተኛ፣ ራስ ወዳድና ሰዎችን የሚንቅ ነው። ጋስተን በመንደሩ ያሉ ሴቶች ሁሉ እሱን ለማግባት ሲተሙ እሱን ያልፈለገችውንና ያልተማረከችለትን ቤልን ብቻ ለማግባት ይቆርጣል። ቤልን የራሱ ዋንጫ አድርጎ ያያታል። ነገር ግን ቤል የጋስተን የውስጥ ባዶነትና ትዕቢት ስላስጠላት ፍላጎቱን በግልጽ ውድቅ ታደርግበታለች። የሰራውን አዲስ የእጅ ስራ በሩቅ በሚገኘው የገበያ ቦታ ሸጦ ለመመለስ በፈረሱ ተሳፍሮ ይነሳል። ከመውጣቱም በፊት ቤልን ከገበያ ምን ላምጣልሽ ብሎ ሲጠይቃት ቤል ሁልጊዜ እንደምታደርገው አንዲት ነጭ ጽጌረዳ አበባ አምጣልኝ ትለዋለች። ሞሪስ በጫካ ውስጥ እየተጓዘ ሳለ ምንም እንኳን የወቅቱ ሰኔ ቢሆንም በድንገት አየሩ ይለወጣል። ሚስጥራዊና አስፈሪ አውሎ ነፋስም ይነሳል። መንገዱ በሙሉ በበረዶ ይሸፈናል። ታላቅ የዛፍ ቅርንጫፍ በመንገዱ ላይ ተደርምሶ ሲወድቅ ፈረሱ ይደነግጣል። መንገዱም ይዘጋባቸዋል። እዚያ ጨለማና ቅዝቃዜ ውስጥ ሞሪስ መንገዱን ስቶ ወደማያውቀው አስፈሪ ጫካ ይገባል። በዚያው ቅጽበት ደግሞ አይኖቻቸው የሚያበሩ የተራቡ ተኩላዎች መንጋ ከየአቅጣጫው ከበው ያሳድዱታል። ሞሪስ ከተኩላዎቹ ለማምለጥ ፈረሱን እየጋለበ ሲሮጥ በጭጋግ የተሸፈነ ግዙፍ የብረት በር ያገኛል። በሩ በራሱ ጊዜ ተከፍቶ ሲገባ ተኩላዎቹ ከበሩ ውጪ ይቀራሉ። ያ ቦታ በበረዶ የታሸገው የተረገመው የቢስት ቤተመንግስት ግቢ ነበረ። ሞሪስ ብርዱ ስለበረታበት እርዳታ ለማግኘት ወደ ቤተመንግስቱ ይገባል። በውስጡ ምንም ሰው ባይታይም እሳቱ ይነዳል። ትኩስ ምግብና ሻይ በራሱ ጊዜም ይቀርብለታል። ሞሪስ ምግቡን እንደተወዛገበ ተመግቦ ሲወጣ ከግቢ ውስጥ የሚያበሩ ነጫጭ ጽጌረዳዎችን ያያል። ለልጁ የገባው ቃል ትዝ ብሎት አንዲቷን ነጭ ጽጌረዳ ይቆርጣል። ቅጽበት የቤተ መንግስቱ በሮች በኃይል ይዘጋሉ። መሬቱም ይንቀጠቀጣል። ከጨለማው ማማ ውስጥም ቢስት በታላቅ የቁጣ ድምጽ እየገሰገሰ ይወጣል። ቢስት በቁጣ ተሞልቶ ምግብና ማደሪያ ሰጥቼ ሕይወትን አዳንኩ፣ አንተ ግን ውድ የሆነችውን ጽጌረዳዬን ትሰርቃለህ፣ ለዚህ ጥፋት እድሜ ልክን እዚህ ትታሰራለህ በማለት ሞሪስን በጨለማው የስር ማማ ውስጥ ይቆልፍበታል። የሞሪስ ፈረስ ብቻውን ተመልሶ ሲመጣ ቤል አባቷ አደጋ ላይ እንደወደቀ ተረታ በፈረሱ መሪነት ተሳፍራ ወደ ቤተ መንግስቱ ትመጣለች። አባቷ ታስሮ ስታየውና የቢስትን አስፈሪ ገጽታ በብርሃኑ ስትመለከት እጅግ በጣም ነገር ግን ለአባቷ ያላት ፍቅር ከፍርሃቷ ይበልጣል። ቢስትን አባቴ የታመመ አረጋዊ ነው፣ በሱ ምትክ እኔን ለዘላለም አስራ አባቴን ልቀቀው በማለት ራሷን አሳልፋ ትሰጣለች። ቢስት የቤልን ውሳኔ አይቶ አባቷን አስወጥቶ እሷን ይቆልፍባታል። ቤል በክፍል ውስጥ ስታለቅስ በቤተ መንግስት ውስጥ ያሉት ቁሳቁሶች መንቀሳቀስና ማውራት ይጀምራሉ። ሉሚየር ወደ ሻማ የተቀየረው ደስተኛ አስተናጋጅ፣ ኮክስዎርስ ወደ ግድግዳ ሰዓት የተቀየረው የቤተ መንግስቱ ስራ አስኪያጅ፣ ሚስስ ፖትስ ወደ ሻይ ማፊያ ድስት የተቀየረችው አሳቢዋ እናት፣ ቺፕ ወደ ሻይ ሲኒ የተቀየረው የሚስ ፖትስ ህፃን ልጅ። እነዚህ አገልጋዮች ያደረጉት ጥፋት አልነበረም። ነገር ግን የጽጌረዳዋ ቅጠል ረግፋ ካለቀች ለዘላለም ተራ የቤት ዕቃ ሆኖ ይቀራሉ። ስለዚህም ቤል ወደ ቤተ መንግስቱ ስትመጣ ለነሱ የመጨረሻ ህይወት ተስፋ ነበረች። ቢስት ራት እንዳትበላ ቢከለክላትም አገልጋዮቹ ከቢስት ጀርባ ተደብቀው ድንቅ የራት ግብዣ ያዘጋጁላታል። የዚህ ድግስ ዓላማ ቤል በቤተ መንግስቱ እንድትደሰትና የቢስትን እውነተኛ የውስጥ ደግነት እንድታይ መንገዱን ለማመቻቸት ነበረ። ከጊዜም በኋላ ቢስት ለቤል ሁሉንም ክፍሎች እንድትጠቀም ይፈቅድላታል። ነገር ግን አንድ ቦታ እንዳትደርስ ያስጠነቅቃታል። እሱም የምዕራብ ማማ ነው። ይህ ቦታ የቢስት ምስጢራዊ ክፍል፣ የተረገመችው ጽጌረዳ ያለችበትና የቆሰለ ማንነቱን የሚሸሽግበት ቦታ ነው። ቤል ግን የማወቅ ፍላጎቷ ስለገፋት ተደብቃ ትገባለች። ጽጌረዳዋ ልትነካት ስትል ቢስት በታላቅ ቁጣ ገብቶ ይጮባታል። ቤል በፍርሃት ተውጣ በሌሊት ከቤተ መንግስቱ አምልጣ ትሸሻለች። በጨለማው ጫካ ውስጥ ስትሸሽ በተራቡ ተኩላዎች ትከበባለች። ተኩላዎቹ ሊበሏት ሲሉም ቢስት ከየት መጣ ሳይባል መሃላቸው ይገባል። ቢስት ቤልን ለማዳን ሲል ከተኩላዎቹ ጋር ታግሎ ይቆስላል። ነገር ግን ያድናታል።
ቤል ብቻውን አምልጣ መሄድ ብትችልም ህይወቱን ለሷ አደጋ ላይ ሲጥል ስላየችው ጥላው ልትሄድ አልቻለች። ቤስትን ወደ ቤተ መንግስት መልሳ አምጥታ ቁስሉን ታክምለታለች። የሁለቱ የፍቅር ታሪክ እውነተኛ መነሻ የሚጀምረው ከጫካው የተክሎች ፍልሚያ በኋላ ባለው ትዕይንት ላይ ነው። ቤስት ቤልን ለማዳን ሲል አካሉ ቢቧጨርም ቤል ግን ጥላው ከመሸሽ ይልቅ ህይወቱን ያዳናትን አራዊት አቅፋ ወደ ቤተ መንግስት አመጣዋለች። ቤል ቁስሉን በሙቅ ውሃ ስታጥብለት ቤስት በህመም ምክንያት ታላቅ ጩኸት ይጮሃል። ቤል ግን ከዚህ ቀደም እንደምታደርገው በፍርሃት አልተሸበበችም። አይኑን ቀና ብላ እያየች ቁጣውን እንዲቆጣጠርና እርጋታ ካላሳየ ቁስሉን ማከም እንደማትችል በግልጽ ትነግሯለች። ቤስት በህይወቱ ሙሉ ሰዎች በፍርሃት ሲንበረከኩለት እንጂ እንደዚህ በድፍረት ሲሞግተው አያውቅም። እሷ ስላዳናት ስታመሰግነው እሱ ደግሞ ንዴቱን መግታት ይማራል። በዚህ ቅጽበት በመካከላቸው የነበረው የፍርሃትና የንዴት ግድግዳ ተሰብሮ እውነተኛ የስነ ልቦና መቀራረብ ይጀምራል። ቀጣዩ ትዕይንት የፍቅራቸው የአእምሮና የነፍስ ግንኙነት የሚገለጥበት ነው። ቤስት የቤልን ውጫዊ ውበት ብቻ ሳይሆን ለንባብና ለእውቀት ያላትን ጥልቅ ፍቅር ይረዳል። አይኗን አስጨፍኖም ወደ ግዙፉ ቤተ መጻሕፍት ይወስዳታል። አይኗን ስትከፍት ከወለል እስከ ጣሪያ በሺዎች የሚቆጠሩ ብርቅዬ መጽሐፍት የተሞላውን ክፍል ስታይ በደስታ የምትጨብጠውን ታጣለች። ቤስት ይህንን ሁሉ መጽሐፍ ለሷ በስጦታ ሲሰጣት ሁለቱም አብረው ማንበብና መከራከር ይጀምራሉ። የሼክስፒርን ግጥሞች እየተተነተኑ ሲስቁ ቤል ከቤስት አስፈሪ ውጫዊ ገጽታ በስተጀርባ የተማረ የቆሰልና ደግ ልብ ያለው ሰው እንዳለ ትረዳለች። ፍቅራቸው ያበበው በውጫዊ ቁመና ሳይሆን በአእምሮ ደረጃ በመቀራረባቸው ነበረ። ቤስት ከልጅነቱ ጀምሮ አጥቶት የነበረውን የደስታና የሳቅ ስሜት ከቤል ጋር ያገኛል። ቤል በውስጧ ከመጀመሪያ አስፈሪ አራዊትነት በስተጀርባ አሁን ደግነትና ቅንነት እያየች እንደሆነ ስታስብ፣ ቤስት ደግሞ ለሷ ያለው ፍቅር አድጎ እውነተኛ የህይወት አጋሩ አድርጎ ያያታል። በቀጣዩ ሲል ላይ ደግሞ የዳንስ ምሽት ያዘጋጃሉ። የዳንሱ ምሽት ዝግጅት የሚጀምረው ቤስት እና ቤል በውስጣቸው ያለውን ፍቅር አምነው ከተቀበሉ በኋላ ነው። አገልጋዮቹ ሉሚየር፣ ሚስስ ፖትስ እና ኮክስወርስ ይህ ምሽት እርግማን ሰበር የሚችልበት የመጨረሻው ትልቅ እድል እንደሆነ ስላወቁ እያንዳንዱ ዝርዝር ነገር በጥንቃቄ ያዘጋጃሉ። ቤስት ከደረጃው ስር ሆኖ በጉጉት ሲጠብቃት፣ ቤል በወርቃማ ልብሷ አምራ ከደረጃው ላይ ወደ ታች ትወርዳለች። ቤስት ውበቷን ሲያይ መተንፈስ እስኪረሳ ድረስ በተመስጦ ይመለከታታል። ቤልም ወደ እሱ ስትቀርብ የቤስት አይኖችን ታያለች። በዚህ አስፈሪ ገጽታ ውስጥ ሙሉ በሙሉ የረጋ ለአክብሮትና ለፍቅር የተዘጋጀ ነፍስ ታያለች። እጁን ዘርግቶ ሲቀበላት ሁለቱም እጅ ለእጅ ተያይዘው ወደ አዳራሹ መሃል ይገባሉ። በአዳራሹ መሃል ሲደርሱ ሚስስ ፖትስ ውቡን የፍቅር ዜማ መዘመር ትጀምራለች። ቤስት የቤልን እጅ በታላቅ ጥንቃቄ ይዛታል። እጁ ትልቅና አራዊታዊ ቢሆንም አያይዞ ግን እጅግ ለስላሳና በጥንቃቄ የተሞላ ነበር። ቤል አባቷ እንደተጨነቀ በመስታወቱ ስታይ ቤስት ጽጌረዳዋ ልትረግፍ ጥቂት ሰዓታት ብቻ እያሉ የራሱን የሰው ልጅ የመሆን እድል መስዋዕት በማድረግ ነፃ ነሽ፣ ወደ አባትሽ ሂጂ ብሎ ይለቃታል። አገልጋዮቹ ለምን ለቀካት ሲሉ ምክንያቱም እወዳታለሁ ሲል ይመልሳል። እውነተኛ ፍቅር የሌላውን ደስታ ማስቀደም እንደሆነም ያሳያል። ቤስት ለብዙ ዓመታት እንደ አራዊት እንጂ እንደ ንጉሳዊ ሰው አግኝቶ ስለማያውቅ ቤል ወደ መንደሩ ስትመለስ አባቷን ለማዳን ቤስት እውነተኛ ደግ አራዊት እንደሆነ በመስታወቱ ታሳያቸዋለች። ጋስተን ግን በቅናት አብዶ ህዝቡን አስተባብሮ ቤተ መንግስቱን ሊያጠፋ ይዘምታል። የመጨረሻው ምዕራፍ የሚጀምረው ቤል አባቷን ለመታደግ ወደ መንደሩ ከተመለሰች በኋላ ነው። ጋስተን በቅናትና በትዕቢት አብዶ በመስታወቱ ያየውን ቤስትን እንደ አደገኛ አራዊት በመሳል የመንደሩን ህዝብ ለጦርነት ያንቀሳቅሳል። አራዊቱን ግደሉት በሚል ታላቅ ጩኸት የታጠቀው ህዝብ የተረገመውን ቤተ መንግስት ግዙፍ በር ጥሶ ይገባል። የመንደሩ ህዝብ በሩን ሰብሮ ሲገባ የቤተ መንግስቱ አገልጋዮች ሉሚየር፣ ኮክስወርስ፣ ሚስስ ፖትስ እና ቁሳቁሶቹ በሙሉ ቤተ መንግስታቸውንና ጌታቸውን ለመጠበቅ በታላቅ ጀግንነት ይቆማሉ። ተራ የቤት ዕቃዎች የሚመክቱት አይመስሉም ነበር። ነገር ግን ሉሚየር በሳት እያቃጠለ፣ ኮክስወርስ እንደ ወታደር እየመራ፣ ሚስስ ፖትስ ትኩስ ውሃ እየደፋች፣ ቁሳቁሶቹ በሙሉ ተረባርበው የወረረውን ህዝብ በፍርሃትና በድንጋጤ አብዶ እንዲሸሽ ያደርጉታል። በዚህ መሃል ተንበቻውን ተደብቆ ወደ ምዕራብ ማማ ጣሪያ ይወጣል። ቤስት ቤል ስለሄደችበት ተስፋ ቆርጦ
ህይወቱ ትርጉም አጣበት። ምንም አይነት የመከላከል ፍላጎት ሳይኖረው በዝናቡ ስር ተኝቷል። ጋስተን በቀስትና በብረት እየመታው እየተሳለቀበትና እየጎዳው በጣሪያው ጫፍ ላይ ያደርሰዋል። ቢስት ግን የመኖር ፍላጎት ስላጣ እጁን አጣጥፎ ሞቱን ይጠብቃል። ነገር ግን ቤል ተመልሳ ስትመጣ የተመለከተው ቢስት በህይወት የመኖር ፍላጎቱና ጥንካሬው በድንገት ይመለሳል። የመኖር ተስፋው ይነቃል። ጋስተንን አየር ላይ አንስቶ በኃይል ይጋፈጠዋል። በጣሪያው ላይ በዝናብና በመብረቅ መካከል አስፈሪ ፍልሚያ ያደርጋሉ። ቢስት ጋስተንን በጣሪያው ጫፍ ላይ አንቆ ይዘዋል። ሊገለው ሲል ግን ጋስተን በፍርሃት ሲለምነው ቢስት በውስጡ ያለው ደግነትና ሰውነት አሸንፎ ከኔ ቦታ ውጣ ብሎ በህይወት ይለቀዋል። ቢስት ወደ ቤል ተጠግቶ እጁን ለመያዝ ሲዘረጋ ግን ከጀርባው ጨካኙ ጋስተን በቢላዋ ይወጋዋል። ነገር ግን ጋስተን እግሩ አምልጦት ከከፍተኛ የቤተ መንግስት ጣሪያ ወደ መሬት ወድቆ ይሞታል። ቆስሎ የሚደማው ቢስት በቤል እቅፍ ውስጥ ይወድቃል። ቢስት በመጨረሻ ድምፁ እየተንቀጠቀጠ ተመልሰሽ በመምጣትሽ ደስ ብሎኛል ሲላት ቤል እያለቀሰች እጁን ጨብጣ እኔ ነኝ የመጣሁት፣ አትሙት፣ አብረን እንሆናለን ትለዋለች። በዚያች ቅጽበት የጽጌረዳዋ የመጨረሻ ቅጠል ረግፋ ወደ ወለሉ ትወድቃለች። ቢስት አይኑን ይዘጋል። አገልጋዮቹም ሙሉ በሙሉ ወደ ተራ ቁሳቁስነት ተቀይረው ድምጻቸው ይጠፋል። ቤል በቆሰለውና ህይወቱ በሸሸው ቢስት ደረት ላይ ወድቃ እያለቀሰች እወድሃለሁ ብላ ከልቧ ታወጣለች። በመጨረሻም የቤል እውነተኛ የፍቅር ቃል አስማቱን ይሰብረዋል። የብርሃን ጨረሮች ቢስትን አየር ላይ ያነሱታል። ጥፍሮቹ፣ ጸጉሩና አስፈሪ አካሉ ቀስ በቀስ እየቀለጡ ወደ ውቡ ወጣት ልዑልነት ይቀየራሉ። ልዑሉ መሬት ላይ ሲያርፍ ቤል በድንጋጤና በጉጉት ታየዋለች። ልዑሉ ቀና ብሎ አይኗን ሲያያት ቤል በዚህ አስፈሪ አራዊት ውስጥ የምታውቃቸውን እውነተኛ የፍቅር አይኖች ታገኛለች። አንተነ ብላ በፍቅርም ታቅፏለች። በዚያው ቅጽበት አስደናቂው ተአምር ይፈጸማል። በቤተ መንግስቱ ላይ የነበረው በረዶ፣ ጨለማና አስፈሪ ድባብ ሙሉ በሙሉ ቀልጦ ይጠፋል። ድንጋያማውና የደረቀ ግቢ በአበቦችና በለምለም ሳር ይሸፈናል። የተረገሙት አገልጋዮች ሉሚየር፣ ኮግስወርስ፣ ሚስስ ፖትስ እና ሕፃኑ ቺፕ እና ሁሉም የቤተ መንግስቱ አገልጋዮች ከቤተ ዕቃነት ወጥተው ወደ ሰውነታቸው ይመለሳሉ። በደስታና በፍቅር እርስ በርስም ይተቃቀፋሉ። እርግማኑ ከተሰበረ በኋላ በቤተ መንግስት ውስጥ የነበረው ደስታ እጅግ አስደናቂና ልብ የሚነካ ነበረ። በመጀመሪያ ደረጃ ለዓመታት ተራ የቤት ዕቃዎች ሆነው ተቆልፈው የነበሩት አገልጋዮች ወደ ሰውነታቸው ሲመለሱ የተፈጠረው ስሜት አዳራሹን በደስታ እንባ ይሞላዋል። ሞሪስ ከዚህ ቀደም በመንደሩ ሰዎች እብድ እየተባለ ይገለል የነበረ ቢሆንም አሁን ግን በቤተ መንግስቱ ዘንድ ትልቅ አክብሮት ያገኛል። የመንደሩ ህዝብም ፍርሃታቸውና ጥርጣሬያቸው ጠፍቶ ከልዑሉና ከቤል ጋር ሰላምና ፍቅር ይፈጥራሉ። ታላቁ የደስታ ማጠቃለያ የሚታየው ቤልና ውብ ልዑል በአዳራሹ መሃል ተያይዘው መደነስ ሲጀምሩ ነው። ቤል በዚያ ውብ ወርቃማ ልብሷ፣ ልዑሉም በንጉሳዊ አልባሳቱ አምረው በአዳራሹ መሃል ሲሽከረከሩ አገልጋዮቹ የመንደሩ ህዝብ በሙሉ ከቧቸው በደስታ ይጨበጭባሉ። ከዚህ ቀደም በጨለማ በበረዶነትና በብቸኝነት ተውጦ የነበረው ቤተ መንግስት አሁን በሞቃት የፀሐይ ብርሃን፣ በጽጌረዳዎች አበቦችና በታላቅ የደስታ ሳቅ ይሞላል። ታሪኩም ሁላቸውም ለዘላለም በፍቅርና በደስታ በመኖር ይፈጸማል። ውድ ተመልካቾቼ የዛሬው ታሪካችን ይሄን ይመስል ነበረ። ይህንን ፊልም እንዴት አገኛችሁት? እንደወደዳችሁት ተስፋ አደርጋለሁ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በቆንጆ ስራ እስከምንገናኝ ድረስ ሰላም ሁኑልኝ።